ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አማን ነው። እና አሁን ስለ ፋጢማ ሲራጅ መሐመድ ታሪክ ነው ማወራችሁ። በደንብ እንድታዳምጡኝ እፈልጋለሁ። የወጣችሁ በ2006 ነው። አሁን ላይ 12 ዓመቷ ሆኗታል። ይህን ያህል ቤተሰብ ጋር ተገናኝታ አታቅም። እህቴ ናት ለኔ እና እናትና አባቷ በጭንቀት ሊሞቱ ነው። ናፍቀዋል። እባካችሁ ወዲ ሀገር ቤት እንዲልኩልን አሁን የምንጠይቃችሁ። እናትና አባቷን አሁን ደግሞ የነሱን ደግሞ ናፍቆታቸውን እንዴት እንደተሰቃዩ እዩዋቸው፣ ያናግሯቸዋል። እሺ በደንብ እንድታዳምጧቸው እፈልጋለሁ እና ይሄን ታሳቢ አድርጋችሁ ወደ ኋላ ማለት የለባችሁም። ሁሉም ልጅ አለው። የልጅ ነገር እንዴት እንደሚያደርግ ታውቃላችሁ። እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አማን ነው። ይኸው ልጄ ናት። እንደዚህ ተሰቃይቻለሁ። እንዲሁ በናፍቆት ምንም ነገር ተሄደች 12 ዓመቷ ነው። ያን 2006 ነው የሄደችው። ምንም ነገር እንዲያው ነሐሴ 14 እንጂ ምንም ተገናኝተን አናውቅም። ሴትየዋ ስደውል ተዝህም ናፍቆቱ ሲበዛ ስደውል ምንም ነገር ተሷ ጋር አልገናኝም። ሴትየዋ ጋር ናት የምገናኘው። እዛ ቦታ ነው ትለናለች እንጂ ተገናኝተን አናውቅም። 3 ጊዜ ሀውላልናለች ፍራንክ። ይሄንኑ ስትሀውል ደግሞ ልጅቱ አትቀርብም። እንደገና ስሄድ ባንክ ቤትም 6 ቀን አመላልሳኝ 7 ቀን አመላልሳኝ 3 ጊዜ ስልክ ምንም ካላመላለች 6 ቀን 7 ቀን አመላልሳኝ በግድ ነው ማገኛት እና ምንም ተዚህ እሷ ጋር አውርተን ምን ብለን አናቅም። እንዲሁ ተሰቃይተን ይሄው እንዲያው በናፍቆት አይናችንም ዛታችንም እንትን ብሏል። ያው እንዲሁ በናፍቆት ተሰቃይተናል። እናቲቱም ይኸው ደክማለች ብዬ ተዛ አሁን ቀደምም እንዲያው ሆስፒታል ቤት ናት ብዬ ነይ ቶሎ አይተሽ ትመለሻለሽ ብዬ ሴትዮዋን ባነጋግር የሆነ ሴት ጋር ምንም ነገር ለመመለስ አልሞከረችም። ይኸው እስከ ዛሬ ዝም ብለን ተቀምጠናል። ያ እንዲያው በስታላ ሆናችኋለሁ ወርቆቼ፣ እንዲያው ልጅቱን ወደ አገር ቤት አምጡልኝ። የመንግስት አለህ እንዲያው በስታላህ አታጡበትም። እንዲያው የኔ እናቶቼ እንዲህ እንጀራ አርባኛለች፣ እንዲህ ውሃ ጠምታኛለች። ልጅ የሌለው ሲላ የለም ወደ ሀገር ቤት ላኩልኝ። ቤት ቀርቻለሁ። በናፍቆት ተንገብግቤያለሁኝ። ይህን ያህል 12 ዓመት ሲሆን አንድ ቀን ድምጧን ሰምቼ አላውቅም። ልጅ የሌለው የለ፣ እህት የሌለው የለ፣ የመውለድ ያለህ የወላድ ያለህ ወደ ሀገር ቤት አይኗን አይቸልሙት። እንዲያው አይኗን አይቸልሙት፣ አይኗን አይቸልሙት። እንዲያው በሩሄት ድረስና እንዲያው አይኗን አይቼ ወደ ሀገር ቤት ላኩልኝ። እሷ ታፍናለች 12 ዓመት ሙሉ አንድ ቀን ድምጧን ሰምቼ አላውቅም። እንደ ውሃ ጠማችኝ፣ እንደ እንጀራ ራበችኝ። ያልወለድ ሲላ የለም የወላድ ያለ ቀብሮም ቁርጥ ያወቀ አንድ ተስፋ ነው። ዘመር ጋር አለይ በማለት እንዲሁ በመጓጓት እርሜን ፈጀው። ዛሬ ትመጣለች፣ ነገ ትመጣለች። ልጄ ታፍና እንዲሁ ቀረ። እንዲሁ ልጄ ጋር ሳልገናኝ እንዲሁ ቀረ። እንዲያው ወደዚህ ላኩልኝና አይኗን ልያትና ልሙት። አፋፍ ደርሻለሁን። የመገናኘቴንም አላህ ነው የሚያውቀው። እና እስቲ ወርቆቼ እንዲያው በስታላ ሆናችኋለሁ። እንዲያው እሷም ደክማለች፣ እኔም ደክሜያለሁ።
እንዲያው ያልወለደ የለም። እንዲያው ወደዚሁ አምጡልኝ፣ ወደዚሁ አምጡልኝ። የመንግስት አለህ እንዲያው በስታላህ አታጡም። ታላህ ቤት እንዲያው ሚንዲያችሁን አላህ ይክፈልላችሁ። አደራ አደራ። በዚሁ እንግዲህ አበቃለሁ። አደራ ወርቆቼ፣ እናቶቼ እንዲያው በናፍቆት ተሰቃይተናል። ይህን እናት